እስካሁን በተደረገው ጥናት ሰዎች ስለ ውቅያኖስ የሚያውቁት 5% ብቻ ነው። 95% ገና አልታወቀም። ዛሬ የምነግራችሁ ስለ ውቅያኖሶች ለምን 5% ብቻ እንደምናውቅ ነው። እስከ መጨረሻው ተከታተሉ። አንደኛው ምክንያት ውቅያኖሶች በጣም ጥልቅ ናቸው። በብዙ ቦታዎች እስከ 10 ኪሎ ሜትር ድረስ ሊደርሱ ይችላሉ እና ጥልቅ እየሄድን ስንሄድ ግፊቱ በጣም እየጨመረ ነው የሚሄደው እና ኖርማል ማሽኖችን ራሱ ያ ግፊት የመጨፍለቅ ወይም ሰዎችን የመጨፍለቅ አቅም አለው። ሌላኛው ምክንያት ደግሞ ጨለማ ነው። የፀሐይ ብርሃን እላይኛውን ሌየር ነው እንጂ የሚነካው፣ በዛው ልክ ጥልቅ እየሄድን ስንሄድ የፀሐይ ብርሃን እየቀነሰ ነው የምናጣው እና ጭራሹንም የፀሐይ ብርሃን ላይኖር ይችላል ማለት ነው። ሶስተኛው ምክንያት ደግሞ ውቅያኖሶች በጣም አደገኛ ናቸው። በጣም ኃይለኛ ከረንትና የቀዘቀዘ ቴምፕሬቸር አላቸው። እዛው የተጠና ራሱ አንደር ወተር ስላይድ ሊፈጠር ይችላል። እንደዚህ አይነት ቦታዎችን ለማጥናት በጣም ሪስኪ ያደርገዋል ማለት ነው፣ ለሰዎችም ለማሽኖችም። ቴክኖሎጂውም ራሱ ገደብ አለው። ለምን? በጣም ልዩ ሮቦቶችና በውቅያኖስ ውስጥ የሚገቡ መርከቦች በጣም ትንሽ ናቸው፣ በጣም ውድና ሬር ናቸው። በዓለማችንም አንዳንድ ሀገራት ብቻ ናቸው ያሏቸው። ሌላኛው ምክንያት ደግሞ ውቅያኖስ በጣም ትልቅ ነው። ወደ 70% የሚሆነው ምድራችን በውቅያኖሶች ነው የተሸፈነው። ስለዚህ ሁሉንም ቦታ ለማጥናት ብዙ ጊዜ ይፈጃል። በዚህ ምክንያት እነዚህ ሁሉ ምክንያቶች በጨለማው በዴንጀር ኮስቱና መጠኑ ሰዎች 5% ብቻ እንዲያውቁ አድርጓል። የቀረው 95% እስካሁን ፉል ኦፍ ማይስተሪ፣ አዲስ ስፒሺየስ እና የተደበቀ ላንድስኬፕ ሆኖ አለ። ቪዲዮውን ስላያችሁልኝ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።